ታላቁ የኢትዮጵያ ህዳሴ ግድብ በታችኛው ተፋሰስ ሀገራት ላይ ተጽዕኖ ማድረስ አለማድረሱን የሚገመግመው የዓለም አቀፉ የኤክስፐርቶች ፓናል የግድቡን የግንባታ እንቅስቃሴ ተዘዋውሮ ጎበኘ። ከጉብኝቱ ለስራችን ጠቃሚ የሆነ ግብአት አግኝተንበታል ብሏል የፓናሉ አባላት። ነብዩ እንዱሰ ታላቁ የኢትዮጵያ ህዳሴ ግድብ በታችኛው ተፋሰስ ሀገራት ላይ ተጽዕኖ ማድረስ አለማድረሱን የሚገመግመው ዓለም አቀፉ ኤክስፐርቶች ፓናል በይፋ ስራውን ከጀመረ 5 ወራት አልፎታል። ፓናሉ 10 አባላት ያሉት ሲሆን 6ቱ በዘርፉ ላይ የካበተ ልምድ ያላቸው ኢትዮጵያውያን፣ ሱዳናውያንና ግብጻውያን ባለሙያዎች ናቸው። ቀሪዎቹ 4ቱ አባላት ደግሞ የደቡብ አፍሪካ፣ እንግሊዝ፣ ፈረንሳይና ጀርመን ዜጎች ሲሆኑ በሶስቱም ሀገራት የጋራ ፍላጎት የተመረጡና የግድብ ምህንድስና፣ የአካባቢና የማህበራዊ ኢኮኖሚ፣ የውሃ ሀብት እንደዚሁም የሃይድሮሎጂ ባለሙያዎች ናቸው። ፓናሉ በ5 ወራት ቆይታው ለሪፖርቱ ወሳኝ የሆኑ መረጃዎችን መሰብሰቡን የፓናሉ አባላት ገልጸዋል። ለሪፖርቱ አስፈላጊ የሆኑ መረጃዎችን ለማጠናከርም ኤክስፐርቶቹ የግድቡን እንቅስቃሴ ተዘዋውረው ጎብኝተዋል። በመስክ ጉብኝቱም ለስራቸው ትልቅ ግብአት የሚሆን መረጃ ማግኘታቸውን ነው አባላቱ የገለጹት። It was very impressive to see how the project the site has moved forward. የግድቡ ግንባታ እየተጓዘበት ያለው ፍጥነት በጣም የሚያስደንቅ ነው። በሰዓት እስከ 800 ቶን ድንጋይ የሚፈጭ ፋብሪካ እየተተከለ እንደሆነ አይተናል። የሳድል ዳሙ የግንባታ ሂደት ምን ደረጃ ላይ እንዳለም ለመጀመሪያ ጊዜ ነው ያየነው። ይህን የሳድል ዳም ወረቀት ላይ በደንብ እናውቀዋለን፣ ነገር ግን በቀላሉ ለመረዳት የሚያዳግቱ ነገሮች ነበሩ። እዚህ ከመጣን በኋላ ግልጽ ሆኖልናል። በአጠቃላይ ከጉብኝቱ ለስራችን አጋዥ ሆነ ነገር አግኝተናል። We have already gotten from the field visit will be a great input for our work. እኛ ከዚህ ጉብኝት ለስራችን እጅግ ጠቃሚ የሆነ ግብአት አግኝተናል። የፕሮጀክቱ ባለቤት በግልጽ ሁሉንም ነገር እንድናገኝ በማድረጉ እናመሰግናለን። እንዲህ አይነት ግልጽነት መኖሩ በበቂ መረጃ የተደገፈ ሪፖርት ለማውጣት ያግዘናል። በሶስቱ ሀገራት መካከል ያለውን ትብብር ለማሳደግም ወሳኝ ነው። ፓናሉ ታላቁ የኢትዮጵያ ህዳሴ ግድብ በታችኛው ተፋሰስ ሀገራት ላይ ተጽዕኖ ማድረስና ለማድረሱን የሚገመግምበትን ሪፖርት በቀጣዮቹ 5 ወራት ውስጥ ያወጣል ተብሎ ነው የሚጠበቀው። የፓናሉ አባላትም ሚዛናዊ የሆነ ሪፖርት እንዲወጣ በኩላቸውን እንደሚያደርጉ ገልጸዋል። We are not in a mission to discourage or made it somewhat unnecessarily challenging or impossible. We are እኛ ተስፋ ለማስቆረጥና አላስፈላጊ ተጽዕኖ የማድረስ ተልዕኮ ይዘን አይደለም የመጣ ነው። ይህ ፕሮጀክት ኢትዮጵያን፣ ሱዳንና ግብጽን ተጠቃሚ በሚያደርግ መልኩ እንዲከናወን ለማድረግ ነው። ግድብ መገንባት መኪና መግዛት አይደለም። ለዚህ እዚህ ግንባታውን ለሚያከናውነው ኩባንያ የኛ ድጋፍ ወሳኝ ነው።